የት ናችሁ? ኢየሱስ ያድናል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ላይክ በማድረግ ጀምሩ። ስሙ ይሄንን ጉድ የእባብ ጾም ጸሎት። እባብ 40 ቀን የሚጾመው ለምን ይመስላችኋል? አናውቅም። እባብ በዚህ ምድር ላይ ይኖርና ሲያረጅ ቆዳው በጣም ያኮፈኩፍና እንቅስቃሴ ያስቸግረዋል ማለት ነው። ከዚያ በኋላ ምን ያደርጋል? እባብ 40 ቀን ይጾማል። 40 ቀን ይጾምና ጠባብ በሆነ በድንጋይ መካከል በጠባብ ድንጋይ ውስጥ ይሄዳል ማለት ነው። ከጾመ በኋላ 40 ቀን ተጾመ በኋላ ምን ይሆናል ማለት ነው? ያ ቆዳው ካፉ እስከ ጭራው ድረስ ያለው እንዳለ አካሉ ተገፎ ይወድቅለታል ማለት ነው። በጠባብ ውስጥ ሲያልፍ ጾሟል፣ ሰውነቱ ተጎድቷል፣ ተርቧል፣ ማሿል፣ ቀጥኗል። በዚያ ውስጥ በጠባቡ ድንጋይ ውስጥ አልፎ ሲሄድ እንዳለ ቆዳው ተገልፍፎ ያረጀው አካል ይቀራል ማለት ነው። ስለዚህ እባብ ሲያረጅ እንደዚህ እያደረገ እየጾመ አካሉን እያስወገደ እንዲህ እያለ ይኖራል። እባብ መቼ እንደሚሞት ታውቃላችሁ? ቂም ይዝና ሰው መንከስ ሲፈልግ ከጫካ ወጥቶ መንገድ ዳር ያደፍታል ማለት ነው። ያን ጊዜ ነው የሚሞተው። እኛም ከጾምን ከጸለይን ከቆረብን ሞት የለብንም፣ አዲስ ሕይወት እንኖራለን። አቤት ትምህርት! አቤት አቤት አቤት! ኢየሱስ ያድናል። አንዳንድ ሰዎች የሚያወሩትና ያሉበት ደረጃ እኮ ሰማይና ምድር ነው። መገናኝቶ መውሰድ ይከብዳል። አሁን አስቡ፣ እኛ በጾምና በጸሎት በዛ ነው የምንኖረው። ሕይወት እዛ ጋር ነው። አዲስ ሕይወት ይላል። ማንም በክርስቶስ ቢሆን አዲስ ነው። አሮጌ ነገሩ አልፏል ነው ብሎ መጽሐፍ ቅዱስ። በጾም ጸሎት በራብ አድማ በሆነ ነገር አድርገህ አዲስ ሕይወት አታመጣም። አዲስ ሕይወት በክርስቶስ ነው። ጾምና ጸሎት ጥሩ ነው፣ ግን እንደዚህ እንደ እባብ ይርከበር። ኢየሱስ ያድናል። ከዚህ ስቃይ በክርስቶስ እመኑና እረፍ በሉ። ይሄ ስቃይ እኮ ነው። በኢየሱስ አዲስ ሕይወት ልታገኝ አስባል። በራብ ስትሞት ከነካት ስትሄድ ወደዛ። ኧረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ከባድ ነው። ሰውየንም መጽሐፍ ቅዱስን ብቻ ነው የምንቀበለው የሚለው ንግግራቸው ራሱ ከመጽሐፍ ቅዱስ አስተምሮ ውጭ ነው። ለምን ከተባለ መጽሐፍ ቅዱስ ብቻ የሚል መጽሐፍ ቅዱስ ውስጥ የተጻፈ ነገር ስለሌለ፣ ስለዚህ ንግግራቸው ራሱ የሚያስተምሩትን አስተምሮ ያፈርስባቸዋል። እምነት ብቻ የሚል የለም። እምነት እንደሚያድን ተገልጿል። መጽሐፍ ቅዱስ እንደሚያስፈልግ ተገልጿል። ግን መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ የሚለውን የጨመሩት እነሱ ናቸው። ብቻ የሚለው ደግሞ የሚያፈርስ ነገር ነው። ጸጋ ብቻ የሚለው አስተምሮ ትክክል አይደለም ማለት ግን ጸጋ ያስፈልግ ማለት አይደለም። እምነት ብቻ የሚለው አስተምሮ ትክክል አይደለም ማለት እምነት አያድንም፣ እምነት አያስፈልግም ማለት አይደለም። ትክክል እንደሽቶ ምን ተረት ኢየሱስ ትክክል ልክ ነው። መጽሐፍ ቅዱስ ሲናገር እንዲህ ብሎ ይናገራል። ገላትያ ምዕራፍ 1 ከ6 ጀምሮ ማንበብ ትችላላችሁ። 8 ላይ ግን እንዲህ ብሎ ይናገራል። ነገር ግን እኛም ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብኩላችሁ የተረገመ ይሁን ይላል። አሁን እርሶ የሚናገሩትን ነገር እኮ እንቀበላለን፣ እምቢ አንልም። በእውነት በ44 መንገድ እንገባለን ብለን ተስፋ እናደርግ ነበር። ጥሩ እኮ ነው። አንዱን ብብል በሌላ እንሞክራለን እኮ። ነገር ግን የተረገመ ይሁን ነው። በቃ ከዚህ ከትክክለኛው ወንጌል ውጪ የሰው ሐሳብ የሚያመጣው የተረገመ ይሁን ነው። ይሄንን ጳውሎስ ነው የተናገረው። እንግዲህ ጳውሎስ ጥሩ ሰው አይደለም። ለተረት ቦታ አልሰጠም። ታሪቀራል። ለተረት ትንሽ እድል መስጠት ነበረበት። ሆነ ምስል ስታመጡ የማርያም ነው ብለን መስገድ እኮ እንችል ነበር፣ ግን አይደለም። ከመጽሐፍ ቅዱስ ውጪ ብዙ ነገር እንቀበል ነበር። የምንድነው የሥላሴን ፎቶ ስታመጡ እንቀበል ነበር። ግን በቃ ከተጻፈው ውጪ ከዚህ ቃል ውጪ ከሰበክንላችሁ ውጪ ሌላ የሰው ሐሳብ ከመጣ ምንም ኤክስ ነው፣ አይጠቅምም ብለዋል። ወንጌል የምናገረውን እናወራ። ታዲያ እያወራን እስከ መቼ? አይገርምም? እሺ ትክክል የምትለው እሸቱ፣ ኧረ እባክህ ኧረ አንተ ኤአይ እንኳን ለማስተማር ብዙ ነገር የምታወራው ሰውዬ፣ ኧረ ባይብል አንብብ፣ ኧረ ባይብል አንብብ። ታው ግን ባይብል አንብብ። ልክ ነው። ሌላ ለመጨመር የሚሰራ ሴራ እኮ ነው። በቃ ሌላውን ከጎን ለማስገባት ምን ይደረግ? ኢየሱስ ግን ብቻውን ያድናል። ከዚህ ወንጌል ውጪ አንቀበልም። ከቅዱሱ ቃል ውጪ አንቀበልም። ሌላውን
ህይወት ሊሆን አይችልም። ኢየሱስ ያድናል። ስለዚህ ይሄ ክርስትና ይባላል። ከሌሎች ሃይማኖቶች የሚለየው ማስመሰል ውስጡ የለም። ይገባችኋል? ማስመሰሉን ታውቃላችሁ? አንዲት ሴትዮ አመንዝራ መጣች፣ በተግባር ማለት ነው። ከዛ ሽማግሌዎቹ ያዟት አሉ። ወደ ኢየሱስ ሊወግሯት እየመጡ እነሱ ግን ህይወታቸው ከሷ አይሻልም፣ ያው ናቸው። ምናልባት ከወጋሪዎቹ መካከልም ከሷ ጋር የነበሩ ይኖራል። ማን ያውቃል? ኢየሱስ ምን አለ? ከናንተ መካከል ባጭሩ ይሄንን ነገር ያልሰራ ሰው ይውገራት መጀመሪያ። መጽሐፉ የሚለው ደግሞ ከትልልቆቹ ጀምሮ ነው የሚለው። ከትንንሾቹ እንኳን ቢል ጎረምሶች ናቸው፣ እውነት ነው። ከትልልቁ ጀምሮ እስከ ትንንሹ አንድ ባንድ ወጡ ይላል። ሹልክ መጀመሪያ የወጡት ዋናው ሰውዬ ናቸው። መጽሐፉ ነው ያለው። ከትልልቁ ይሄን ጺማቸው ጥምጥማቸው ይሄንን ያክላል፣ በዚህ ጺማቸው አቤት። እኚህ ሰውዬ መጀመሪያ ቀስ ብሎ ወደ ኋላ ወጡ፣ ልጆቹን ወደፊት ወደ ኋላ ወጡ። ጉዴ ሊፈላ ነው አሉ። ስለዚህ እንደዚህ ነን፣ ባጭሩ እንደዚህ ነን። ክብር ሁሉ ለኢየሱስ። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም፣ ብቻውን ይወሰዳል። ስሙ ያንንም አንዳንድ ሰዎች ደግሞ በስማችን ልክ ነው የሚያስቡን፣ ኪሳችንን በስማችን ልክ ያስባሉ ቤታችንን። አላገባውም ላጤ ነኝ። በዛን ጊዜ በጣም ግዙፍ ትልቅ ቸርች ነው አዲስ አበባ ውስጥ አናግረን፣ በጣም ትልቅ ቸርች ዓመታዊ ኮንፈረንስ አገልግለን ለማገልገል ሄደን አገልግዬ ስመጣ የተሰጠኝ አላስታውሰውም፣ እኔ ግን ትንሽ ብር ናት። 120 ብር ትሁን 150 ብር ተሰጥቶኛል። ከአገልግሎቱ ግዝፈት ማለት ከኮንፈረንሱ ግዝፈት ከነበረው የህዝብ ብዛት የዓመት ትልቅ ኮንፈረንስ ነው። ለኛ ትልቅ ብር ቢሰጡም አይጎዱም በዛ ታይም። ግን ለምን እንደሆነ አንዳንድ ጊዜ እንደዚህ አይነት እቺ ውስን አስተሳሰብ ትጎዳለች። በሆኑ በተወሰኑ ሰዎች ውስን አስተሳሰብ ልትጎዳበት ሰዓት አለና ያችን ብዙ ጊዜ ያው ማግኛውን ነገር ሁሉ ጓደኞቼን ጠርቼ ነው። ማንንም ብትጠይቅ የትኛውም ጓደኛ ይነግራል የኔ ያችን ነገር አግኝተን ላጣርገን እንበላለን። በተለይ እቺ 40 50 30 እሷ ኮመናት እናት ጓዳ የምትባል ምግብ ቤት ታውቃለህ? ሜክሲኮ ዞር ልንና ትንሽ ናት። እዛ ገብተን እና አውደመን ነው የምንሄደውና እንደዚህ አይነት ብሮች ይዤ መግባት ብዙ ጊዜ ይከብደኛል። እዛው እናት ጓዳ ብንጥለው ይሻላል እና ብለን እንሄዳለንና ያን ቀን ብቻ ተሰማኝ። ይሄንን ብር እየለቀምን ነው እንዴ የምንኖረው? እንዴት ነው ነገሩ? በግሌ መንገድ ላይ እያሰላልኩ መጣሁ። አንደኛ ራሴን ሳይሆን ጤነኛ ነኝ። ጭንቅላቴ ልክ ነው ያስበው። ያው የተሻለ ነገር ውስጥ ማድረግ እንደምትችል የተሻለን መረዳት እግዚአብሔር ሰጥቷል። ጤነኛ ነህ፣ እንዲሞን ትችላለህ። ጳውሎስ ፓርታይም ነው እንግዲህ የሰራው ያገለገለው። ፓርታይም ይሰራ ነበር፣ ድንኳንን ይሰፋ ነበር። ለና አቂላ ፕሪስኪላ እንዲሸጡ እየሰጠ ይመጣል፣ ወንጌል ይሰብክ ነበር የሚለውን ነገር ያዋዛው ራሴን ለማሳመን ወደዚህኛው ዓላማ ለመምጣት ሞክሩ። ከዛ የተነሳ የሆነ ብር አገኘ። ቀጥታ መኪና ገዛው ለመስራት። ቀጥታ የገዛሁት መኪና ምን አይነት መኪና ነው? የስራ መኪና 5L ይባላል። ያን ጊዜ ላይ ገና አዲስ የመጣ ሚኒባስ ገዛው። በቃ እያገለገልኩ እየሰራው አገለግላለሁ። ኮሎኔ የለብኝም። ለምን ጌታን ለምን እንትን እለዋለሁ? እንደ አምላክ እኮ ነው ይሄንን ያደረገው የሰዎች ሐሳብ ነው። እግዚአብሔር ግን በዚህ ለምን የሚል ነገር ስላደረብኝ እዛ ያው ቀጠልኩኝ። አንዳንዴ ስለ ሐሰተኞች ብቻ እናወራለን እንጂ ሐሰተኞች እንዲሆኑ የምናረጋቸው እኮ እኛም ራሳችን ነን። አንዳንድ ጠባብ ሰዎች አሉ ቸርች ውስጥ ማለት መክፈል እየቻሉ መስጠት እየቻሉ። አገልጋይ እኮ ድንጋይ አይደለም፣ ይበላል ይጠጣል። ያንን ላለማድረግ በቃ ከራሱ ኪስ እንደሚያወጣ ሰው እግዚአብሔር ይፈውሳችሁ። እንደዚህ አይነት ሰዎችን ስንት ጸጋ ያላቸው ሰዎች ያንን ጥለው ወደ ሌላ እንዲሄዱ የሚያደርጉ አሉ። በእርግጥ የምናየው ኢየሱስን ነው፣ የተከተልነውም እሱን ነው። ሰውን ማየት የለብንም። ግን እንደዚህ አይነት ሰዎችም አሉ። የደረሰ ነው የሚያውቀው። ደግሞ ሌላው መፍረድ አትችልም። ብቻ ስሙ። አንዳንዴ እንደውም ናዝሬት ራሴ ነዳል ሰው ጭኜ ሌሊት እዚህ አዲስ አበባ አካባቢ ላይ አቆምና
ሲሞላ ሌሊት ተነስቼ ጭኜ ናዝሬት ደርሳለሁ። እዛው ቁርስ በልቼ ስመጣ ይህ በጅምር አይቀርም እያለ የሚሰብከው የሚዘምረው ዘማሪ አይደለም ይለኛል። እንግዲህ እንደዚህ አይነት ንግግር ያላቸው ያሸማቀቀዋል። እንግዲህ ተመልከት፣ እነዚህ ሰዎች አንተን ያስቀመጡበት ስፍራ ተመልከት። ሾፌር መሆንን አያውቁም። አንተን ደግሞ እዚህ ነገር ውስጥ ላይ የምትገባው የሆነ ነገርህን ለማሸነፍና እዚህ ያለውን ጸጋ አስጠብቀ ለመሄድ እንደሆነም አይገባቸውም። የቤት ኪራይ አለ፣ ሁሉ ነገር አለ። እንግዲህ በጣም ያው ዝና ሲኖር ሰውም አይረዳህም። ቅድም እንዳልኩ ዝናችንና ኪሳችን ኑሯችን አይመጣጠንምና እውነት እኮ ዝናን በስነ ስርዓት ካልጠበቅከው ገዳይ ነው። በጣም ገዳይ አጥፊህም ጭምር ነው። እና ከዛ ሌላ መኪና ከጥቂት ጊዜ በኋላ ገዛ። ከዛ እንደገና ቆየት አልኩና ሌላ መኪናዎች ገዝቼ አሁን ወዴት እያደላው መጣው? ከመንፈሳዊ ነገር እየወጣ ያን ጊዜ ጌታ አንድ ሌሊት ላይ እንደዚህ ያለ ቀጥታ ተናገረኝ ለኔ አቁም የሚል። እንግዲህ ማብራት ኃይል አካባቢ ነው፣ ላፍቶ ቄራ ማብራት ኃይል ነው። ሙሉ ግቢ ተከራይቼ ሙሉ ግቢ ሳይሆን ያከራዩን ሰዎች ያሉበት ግቢ ውስጥ ለኔ ደግሞ እዚህ ክፍል ያለው የተከራይቼ ያጎቴ ልጅም አለ፣ እነሱም መኪና ይሰራሉ። ሪሊክ አቁም ነው ያለኝ። ቁጣ የተሞላ ድምጽ ማለት ነው። ያን ጊዜ መንፈስ ራሱ እንትን የለም የተበሳጨ የመንፈስ የጠልቁ ስፒሪት የጨለማው መንግስት እንትንም ይመስላል ለምን ምናምን እና ድንጋጤ ግን ውስጥ ይላል። ከዛም እዚህ ጋር ዝም ብሎ ይጮሃል። ጠዋትም ሲነጋብኝ ይጮሃል፣ አቁም ምግብ እየበላው አይጠፋም። ምንድነው ይሄ ነገር ምናምን ብዬ በጣም የሆነ ከዛም በኋላ ያን ቀን አገልግሎቴ ጎተራ ሙሉ ወንጌል አገለገልኩ። ወዲያው እዛው መገለጥ መጣ። እግዚአብሔር አላቀም በምን አይነት ሁኔታ እንደሆነ አለች። ስታገለግል እዛ የነበረችው ውዴ ትባላለች። አቁም ይላል አለች። አቁም ከጀመረን ቆይቷል እኮ አሁን 24 ሰዓት ሊሞላው ነው ብዬ ምንድነው ማቁም ምን አደረኩ ደግሞ ምንድነው ብዬ ከራሴ ጋር ተመርኩ። ያው የጠራን ጌታ እሱ በቂያችን ነው። አንዳንዴ ግን በዛ መንገድ ስንሄድ በዚህ በኩል ከእግዚአብሔር የተቀበላችሁትን ያንን ነገር አስቀጥላችሁ በትክክሉ ለመሄድ ስትፈልጉ የምትሄዱበት መንገዶች ይኖራል በሰውኛ። ያን ደግሞ ሰው የሚሰጠው ኢሜጅ ከባድ ነው። ግን እግዚአብሔር በቂያችን ነው። ሆኖም ግን ቤተክርስቲያን አካባቢ አገልጋዮች የሆነ ነገር ለመስጠት በጣም እንዲህ የምትቀጠቀጡ ሰዎች አላችሁ። ያየሁትም ስላለ ነው። ምንድነው ነገሩ? ሰው ሳያጭበረብር በትክክሉ አገልግሎ ወርዶ እንዶ የሚበላውን ነገር ለቤቱ የሚሆን ነገር ትንሽዬ ቢሰምን ችግር አለ። ነገ ሰውዬ ወጥቶ ሐሰተኛ እንትና እኮ ሐሰተኛ ነው ከቤተክርስቲያናችን ልትሉ ነው። ውጭ ያለውን ሐሰተኛ ነቢያቶቹን ተው። እነሱ እዚህ ነባር ቸርቾች ላይ ያሉ መሪዎች አሉ። እግዚአብሔር ይፈውሳችሁ። መሪ ነው ጌታ ጠርተው ራሳቸው መጥተው ሰይጣን ጠርተው አስቀምጥ ግራ ነው የሚጋቡ። ምንድነው ሂትለር? ኢየሱስ ያድናል። ያው እግዚአብሔር የሚወደውን ሰው እንደዚህ ነው አቁም እያለም ይመልሳል። ሰው ወደዛ ፈቀቅ እያለ ከመንፈሳዊ ነገር እየራቀ ሲል አቁም ብሎም ይመልሳል። ነገር ግን እናንተ እግዚአብሔር ልብ ይስጣችሁ፣ ምንም ማድረግ አይቻልም። እውነታው ግን ይሄ ክብር ለኢየሱስ ይሁን። ሰማይነን ከኢትዮጵያ ቤተክርስቲያን ላይ መነካከስ፣ ክፋት፣ አቂመኝነት በኢየሱስ ስም የተነቀለ ይሁን። ሸረኝነት የተነቀለ ይሁን። ከዛ ግን በቃ ምንም ሳይመስለው ሰውየው ለመጸለይ ይመጣል። በሆነ ሰውዬ ላይ እንዲህ የሚያክል ቂም ይዞ መጥቶ ሃሌሉያ ይላል። እንዴት በእግዚአብሔር ቤት ሆኖ ለመንፈስ ቅዱስ መመላለስ የማይመቹ ነገሮችን አቅፎ ሰው እንዴት ሃሌሉያ ይላል? ማለት ሰው በኃይሉ የበረታ ነው እያልኩ አይደለም። የሚያውቀውን ነገር ማውረድ አለበት። የማያውቀውን ነገር መንፈስ እንዲያሳውቀው መጠየቅ አለበት። በኃጢአታችሁ ብትናዘዙ ይላል መጽሐፍ ቅዱስ ይቅር ይላችሁ የታመነ ነው ይላል። አሜን ነው ወይ? ይቅር የማይባል ምንም ነገር የለም። በመንፈስ እንድንመላለስ ተጠርተናል።
ክርስቶስ ዛሬ በፊታቸው የተሳለ ይሁን። የበጉ ባህሪ በእናንተ ላይ ይምጣ። ንጽህናው ይምጣ። በኢየሱስ ስም ይምጣ። ይሄ ደስ የሚል ቆንጆ መልእክት ነው። ሁላችንንም ይመለከታል። ስለዚህ መስተካከል አለብን። በወጣኝነት በዘረኝነት በሆነ ነው ተነካክሰን፣ ግን እንደ መንፈሳዊ ሰዎች ቤተክርስቲያን ውስጥ ይሄ ነባር ቸርች ውስጥ ያላችሁ ሰዎች በብዙ ነገር ተከፋፍላችሁ ልክ በቃ እንደምን ተከተክ እንትን በቃ ሃሌሉያ ፌክ ተው በቃ አንድ ላይ እንመለስ። ትውልድን ገንዘብ እያሳዩ የሆነ ነገር እያሳዩ እየወሰዱ ያሉትን እነዚህን ሐሰተኞች ልክ አይደሉም ብላችሁ ዞር ስትሉ እዚህ ጋር ደግሞ በዘረኝነትና በጎጠኝነት የተከፋፈሉ አሉ። ኢየሱስ እግዚአብሔር ይፈውሳቸው። ለትውልድ ቦታም የላቸው፣ ለህንጻ ብቻ ለሆነ ነገር ብቻ ስማቸውን እዛ አስተክሎ አረ በጌታ በኢየሱስ ስም አረ እግዚአብሔር ልብ ይስጣችሁ። ክብር ለኢየሱስ ይሁን። ይሄ ደስ የሚል ቆንጆ መልእክት ነው። እንግዲህ ምንም ማድረግ አይቻልም። ኢየሱስ ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።